የንግድ ሸቀጦችን አንድ ሰው ለዘካ ሲተምናቸው በገዛበት የመጀመሪያው ዋጋ መሰረት ይተምናቸዋል ያለ ዓሊም የለም። ግልጽ ሆነ? እንደዚህ የሚል ዓሊም የለም። ግን ሰዎች የተምታታባቸው ከምን አንፃር እንደሆነ እነግራችኋለሁ። ያው ሀገራችን ላይ በስፋት የሚቀረው የሻፊዕያ መዝሀብ ነው። ሻፊዕያዎች አንድ እቃ ለምሳሌ አሁን ዛሬ ዘካ በማወጣበት አመት ከሞላ በኋላ ዘካ በማወጣበት ጊዜ ያለው ዋጋ በወርቅና በብር ሲተመን የሚለያይ ቢሆን ግልጽ ነው። ምክንያቱም የዲናር ሳንቲም ነው፣ የወርቅ ሳንቲም አለ፣ ድሮ የብር ሳንቲም አለ፣ በሌላ አይነት ነገር የተገዛ ሊሆን ይችላል። ስለዚህ በወርቁ ነው የምተምነው ወይስ በብር ነው የሚለውን ለመመለስ ነው በገዛበት የሚሉት። በወርቅ ከሆነ በዲናር ማለት በወርቅ ገንዘብ ይተምነዋል፣ በብር ከሆነ በብር ይተምነዋል አለ። ወጥቷቸዋል። ከዛ በኋላ ኒሳብ ደርሷል አልደረሰም የሚለውን ለማወቅ ሲያስፈልግ ነው ይሄንን የሚሉት እንጂ አስለን ይተምነዋል የሚለው ቋንቋ ምን ማለት ነው? ዋጋውን ይተምናል ማለት ምን ማለት ነው? ዋጋውን ይተምናል እኮ የሚባለው የዛሬውን ዋጋ አጥንቶ ነው ስንት ያወጣል ብሎ ያሰላዋል ማለት እንጂ የመጀመሪያውማ መተመን እኮ አያስፈልገው ማለት የገዛበትን መተመን ሳይሆን መደመር ብቻ ነው የሚያስፈልገው አይደል? በዚህ ነው የገዛሁት ሲደመር ይሄን ያህል ነው አለቀ ነው ይተምናል። ተቅዊም በአረብኛው በተለይ ግልጽ ይሆናል። ዑመር ኢብኑ ኸጣብ ሒማስ ለተባለ ሰው ዘካ ወጣ አሉት። ማሊ ኢላ ጅዓቡን ወዶ፣ እኔ እኮ የሆነ የቀስት ኮሮጆና ቆዳዎችን ብቻ ነው የሚሸጠው እንጂ ያው ገንዘብ የለኝም ማለት ነው። ግን ይሸጣቸዋል። ቃል ቀዊምሃ ሱመ አዲ ዘካተሃ። ቀዊምሃ ማለት ምን ማለት ነው? ዋጋውን አስላው በመቼ በዛሬ። ይሄ ሁሉም ዑለሞች ነውበት አሁን ባለበት ግልጽ ነው። طيب ጥያቄው ላይ እንዴት ነው በጅምላ ነው ወይስ በገበያ ዋጋ ነው ወይስ በሚሸጥበት ነው የሚሉ አይነት ነገሮች ያው ይነሳሉ፣ ሁሌም የተለመደው እና ባጭሩ ይህ ነገር በሚሸጥበት በቦታው በሚሸጥበት የገበያ ዋጋ፣ በአካባቢው በሚሸጥበት የገበያ ዋጋ ግልጽ እንዲሆን ሶስት ነገሮችን ለያይተን እንግለጽ። ቂማ አለ፣ ሲዕር አለ፣ ሰመን አለ። ቂማ ማለት የአካባቢ አጠቃላይ የገበያ ዋጋ ነው፣ የገበያ ዋጋ። ሲዕር ደግሞ ነጋዴው የሚያስቀምጠው ዋጋ ነው። ከገበያ ዋጋ ከፍ አድርጎ ሊሸጥ ይችላል፣ ዝቅ አድርጎ ሊሸጥ ይችላል። ሰመን ደግሞ በትክክል መጨረሻ ላይ ለሆነ ገዢ የሚሸጥበት እና ያው ውሎ የሚያርፍበት ዋጋ ነው። ይህም ከተለመደው ከአካባቢ ዋጋ ወይ እሱ ከመጀመሪያ ካስቀመጠው ዋጋ ከፍ ያለው ይዝቅ ያለ ሊሆን ይችላል። ዘካ በየትኛው ላይ ነው የሚመሰረተው? ቂማ የአካባቢ ዋጋ። ግልጽ ነው። ግልጽ ካልሆነ ልምድ ያላቸው ነጋዴዎች ይጠየቃሉ። ይሄ እቃ በዚህ ቦታ ምን ያህል ያወጣል የሚለውን ይጠየቅና ከዛ በዛ መሰረት አስልቶ ለኒሳብ በቂ ሆኖ አመት ሞልቶት ከሆነ ያው ከሌላው ጥሬ ገንዘብ ጋር ደምሮት ለ40 አካፍሎ ግዴታውን ያወጣል ማለት ነው። እና ምናልባት እኮ እኔ ከሸጥኩበት ወይም ካሰላሁት የገበያ ዋጋ በላይ ልሸጠው እችላለሁ ወይ ቀንሼ ልሸጠው እችላለሁ ይላል። ምንም ችግር የለውም። ምክንያቱም አንተ ግዴታ ሆኖብህ ዛሬ የምትከፍለው ካለ ሀብት አንጻር ምን ያህል ሀብት አለው አንድ ሰው ተብሎ ሲጠይቅ ያለህን ሀብት ለማወቅ ያህል ነው። ከዛ በኋላ አንተ ጨምረህ ሽጠኸው ከሆነ ይሄ የሚቀጥለው አመት ዘካ ውስጥ ይገባል። ብሩ በዛው አንተ እጅ ላይ ሆኖ ከቀጠለ ማለት ነው። ይጻቸዋል። ይሄ ሌላ ርዕስ ነው። በኋላ ደግሞ ይታያል ጥሬ ገንዘቡና ያው የሸቀጣሸቀጡ ዋጋ አንድ ላይ ተደምሮ ስለሚወጣ። ስለዚህ ዞሮ ዞሮ ይሄ ነው። በጅምላ ወይስ በችርቻሮ በሚለው ላይ የተወሰነ ውዝግብ ተነሳ። አንዳንዶች በጅምላ ነው፣ ትንሽ ዋጋ እሱ ስለሆነ ሙተየቃ ነው፣ እርግጠኛ የምንሆንበት እሱ ስለሆነ ይላሉ። ግን የተሻለው ሰውየው የሚሸጥበት ይታያል። ምክንያቱም ዋናው ምን ያህል ሀብት አለ የሚለውን መገመት ነው። እና የጅምላ ነጋዴ ከሆነ በጅምላ ዋጋ ያሰላል። የግድ የራሱ የጅምላ ዋጋ ባይሆንም የአካባቢ የጅምላ ዋጋ ማለት ነው። የችርቻሮ ነጋዴ ከሆነ በችርቻሮ ዋጋ ያሰላል። ግልጽ ነው። ጠቃሚ ይሄ ሁሉ ሲባል እንግዲህ የሚሸጡ ነገሮች ብቻ ናቸው የሚሰሉት እንጂ የማይሸጡ ነገሮች ለንግዱ አጋዥ ቢሆኑ ራሱ እነሱ ዘካ የለባቸውም። ታውቃላችሁ።